አንቺ ነሽ ሰምሽ እንጂ እኔ ተኝቼ ነበር። መች ነው ሳምኩ? እኔ ደግሞ እና ማን ነው ሳመኝ? እኔ ምን አቅላለሁ? እየጠየቅኩ እኮ ነው። አንቺ ነሽ ሳምሽ እንዴ? ማርያምን አልሰምኩም። ምንድነው? ምንድነው ይሄ? ማርያም እና ዲሽ ነው አንቺ ልጅ። እሺ ተነስ። እሺ ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ጤናዬም ደህና ነው። ያው እንደምትጨነቁ አውቃለሁ። በእኔ ምክንያት ሁሉ ሰው እየተጨነቀ መሆኑን አውቃለሁ። ግን ደህና ነኝ፣ እግዚአብሔር ይመስገን። ጓደኞቼም ፋሚሊ ምናምን ከጎን የሆኑ ብዙ ነገር እያስተካከልኩ እገኛለሁ። ከአሁን በኋላም ብዙ ነገር ላስተካክል እያሰብኩ ነው። አንዳንድ ጥያቄዎች እየጠየቁኝ ነው። ለምንድነው ያብጋ ማትሄደው? ለምንድነው እንደዚህ ማታረገው? ለምንድነው ሰው ፈልጎ ያረጋው ነገር እኔ ምንም ላረጋው አልችልም። ገባችኋ? የሰው ህይወት በተደጋጋሚ የሰው ህይወት ላይ እየገባ መበጥበጥ ነው የሚመስለው። ገባችሁ? የኔ ሀሳብ ምን መሰላችሁ? እኔ እሷን ፕሮቴክት ማድረግ ነበር በቻልኩት አቅም። እግዚአብሔር በሚያውቀው ከልቤ ብዙ ነገር አድርጌያለሁ። እናንተም እያያችሁ ነበርና ያረኩት ነገር አልተሳካም ልበል ወይስ አላቅም። ግን ለማንኛውም ግን እጄ አመዳፋሽ ነው። እኔ ብዙ ነገር አደርጋለሁ፣ ብዙ ነገር እጥራለሁ። ግን እኔ እንጃ አይሳካልኝም። ለምን እንደሆነ አላቅም። ግን እግዚአብሔር ነገር ነው ሁሉም ነገር። እኔ ለሰው ሳረግ ከሰው ምንም ነገር አልጠብቅም፣ ከእግዚአብሔር ነው ማገኘው ብዬ ስለማስብ አሁንም ካሁን በኋላም እግዚአብሔር ከጎን ሆኖ ብዙ ነገር እንደማስተካከል አውቃለሁ። እናንተም በዚህ አጋጣሚ ምንም አትጨነቁ። እኔ አሪፍ ላይ ነኝ። እንደውም ከዚህ በኋላ አሪፍ ቪዲዮ ይዤ የመጣው ብዙ ነገሮችን ለማስተካከል እናንተን ለማስደሰት ማለት ከዩቲዩብም እንዳጠፋ ምናምን እያላችሁ እየደወላችሁ ነውና አልጠፋም። ለምንድን ነው የምጠፋው? ስለዚህ አሪፍ ቪዲዮ ይዤ እመጣለሁ። ካሁን በኋላም እናንተን የሚያዝናና ነገር የሚያስጨንቅ ሳይሆን የሚያዝናና ነገር ይዤ እመጣለሁ እና ዛሬ ወሬ እንዳላረዘም ብዬ ነው እንጂ ብዙ ማወራው ነገር ነበረኝ፣ ብዙም ነገራችሁ ሚስጥር ነበረኝ። ግን ምንም ከዚህ በላይ ወሬ ማንዛዛት አልፈልግም። ገባችኋ? ስለዚህ ዛሬ የመጣበት ቪዲዮ ያው በጣም ወዳት በክፉም በደጉም ሁሉ ጊዜ ከጎኔ የማትለየው ልጅ አርሶን ቤት እየመጣች ነው። ያው ጠዋት ቁርስ ትበላለህ፣ እመጣለሁ፣ ቁርስ ቡና ምናምን አፈላለሁ ብላ እየመጣች ነውና ዛሬ የሆነ ነገር እዚህ ጋር አስተካክያለሁ። እኔ መጠጥ ስጠጣ በጣም ስለሚያመኝ ያው እንደጠጣው አድርጌ አክት አደርጋለሁ። በዶክተር ሕክምና ጨጓራዬ ስለታመመ እንዳልጠጣ ተከለክያለሁና ምን አይነት ሪአክሽን ነው የምታሳየው ብለን እናንተን የሚያዝናና ቪዲዮ ነው ይዘን የመጣ ነው ዛሬ። ሁሉ ጊዜ ማስጨነቅ ሰውም ጥሩ አይደለምና ዘና እንድትሉልን ስለምፈልግ እኔም ዘና ልበል እናንተም ዘና ላርጋችሁ ብዬ እርሱን እናስጨንቃታለን። አብረን የምናየው ቪዲዮ አሪፍ ቪዲዮ ይሆናል ብዬ አስባለሁ። ግን ቪው በጣም እየቀነሰ ነውና ምን እንደሆነ አላውቅም። ግን እስቲ በእናንተ የሚጠበቀው ነገር ሁሉ ነገር እንድታደርጉ በትህትና እጠይቃለሁ። እና ስለቀረበች ነው ኢንትሮ ያዝኩትና ሌትስ ጎ ቱ ቪዲዮ አብረን ሄኒ አንተ ሄኒ ምንድነው ይውላ? ምንድነው የተፈጠረው?
ሄኒ ተነስ። ሞታል እንዴ አንተ? ተነስ ሄኒ፣ አትቀልድ። ተነስ ተነስ። ሰላም ምንድን ነው ይሁላ እንዴ? አንተ ሄኒ ተነስ። ሄኒ አንተ ተነስ እንዴ ሄኒ፣ በማርያም ተነስ። ምንድን ነው ጠጥተህ ነው? ይሁላ ጠጥተህ ነው? አንተን እኮ ነው። ስማኝ፣ ምንሽ ነው? ተነስ። እሺ ተነስ፣ 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 ተነስ። የተመትቀልድ ተነስ። ወሬ ነው የምነሳው። ኧረ ልተኛበት ገና እኮ ነው ሰዓት። ሄኒ ማርያም እስኪበል ጠጥተው ነው ይሄ ሁላ። ኧረ አልጠጣሁም። ምንድን ነው የምትሸተው? አንተ ሄኒ ተነስ፣ በማርያም ተነስ። ልዘነዝበህ ነው። አትረብሽኝ እስኪ። ምንሽ ነው? ይሁን አይደለም። ተነስ፣ ተነስ፣ ስማኝ፣ ተነስ። ኧረ እናትሽ የምን ነው? ተነስ፣ ጌታን ዘፈዝፋለሁ። ተነስ፣ እንደ ልብስ ነው ማድረግ። ተነስ። ምንሽ ነው? ተነስ። ምን አድርጊሽ ነው? ተነስ ሄኖክ፣ አትቀልድ። ተነስ። ምንድን ነው? ከመጀመሪያው ነው እንደዚህ አይነት ሰው የሆንከው? ተነስ፣ 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 ተነስ። አንተ ተነስ። ጌታን አልቀለድኩም። ተነስ። ምንድን ነው ይሄ ሁላ? ምንድን ነው ይሄ? እያይሻለሁ ወይ ነው? በማርያም ጠጥቼው ነው እንዳትለኝ። ጠጥተው ነው ትንሽ ጠጣሁት እና ይሄ ሁላ ጥርሙዝ ምንድን ነው? ሁሉም ኪሎ። ሄኖክ ተነስ፣ ተነስ፣ አታሳብደኝ ነው። ጨጓራዬን ራሴን እያመመኝ ነው እኮ። ሄኖክ ለምንድን ነው የምትጠጣው? እኔ እኮ ግራ ገብቶኝ ነው ሄኖክ። እሺ ለምንድን ነው? እሺ ዋም ታርጊብኝ። ተነስ፣ እንድትነሳ ነው። እየሰማኸኝ አይደለም? ሲጀመር አትረብሽ። እንዴት ትጠጣለህ? ምንድን ነው የምትረብሺው እኮ? ተነስ እናውራ። ተነስ፣ ተነስ። እሺ እያወራሁሽ አይደለ እንዴ? ተነስ። አልነሳም። ወዴት ነው የምነሳው? ሄኖክ አትቀልድ። ተነስ። ምን አድርጊሽ ነው? እሺ ለምንድን ነው የጠጣኸው? ትንሽ እኮ ነው። እሺ ደህና ነው? ኧረ ደህና ነኝ። ከመጀመሪያው እንደዚህ አይነት ሰው የሆንከው? ሄኖክ አትቀልድ። ተነስ፣ በማርያም ተነስ። እሺ እሺ ተነስ። ኧረ ራሴን እያመመኝ ነው። በእናትሽ ገና አልነጋም እኮ። ምንድን ነው ይሄ? ማነው የተጫወተብህ ያደረው? ማነው ያደረው እዚህ? ሄኖክ ምንድን ነው? ምንድን ነው ይሄ? ምንድን ነው ይሄ ሁላ ቻፒ? ምንድን ነው? ይሄም ቻፒ? አንተን እኮ ነው የማወራ ያለሁት። ተነስ፣ ተነስ፣ ተነስ። ሄኖክ ተነስ፣ አትቀልድ። ተነስ። ምንድን ነው ይሄ ሁላ? ምንድን ነው? ምንድን ነው ይሄ? ይሄ ምንድን ነው ይሄ? ይሄ እንዴ! በስመ አብ። ከማን ጋር ነው ያደርከው? ብቻዬን ነው። ከማን ጋር አደረኩ? እና ማን ነው የሳመህ እዚህ ጋር? ከነልብስህ ማን ነው ያጠማለቀህ እንደዚህ አድርገው? ማን ነው እዚህ የነበረው? ማንም አልነበረም። እና እሺ ማን ነው እንደዚህ ያደረገ? እኔ እንጃ። ወይ ሄኖክ ይተቀለድ። ተነስ አሁን ሄኖክ። ጌታን አልቀለድኩም። ተነስ። አንተን እኮ ነው። አረፍበት በማርያም። እሺ ተነስ አውራኛ። እሺ እያወራሁሽ አይደለ እንዴ? ከሴት ጋር ነው ያደርከው ሄኖክ? ይሁን ለምንድን ነው? ከማን ጋር ነው ያደርከው? ንገረኝ። ጭራሽ ጠጥተህም ከሴት ጋር አድረህም? ተነስ ሄኖክ፣ አንተን ነው የማወራህ። ተነስ። ኧረ ማርያም ምን አድርገሽ ነው አንቺ ልጅ? እሺ እሺ ተነስ። እሺ ተነስ። አልቀለድኩም። ተነስ። አንተ ምን ሰው ነህ ግን? እንዴት ትጠጣለህ? መጠጡንስ እሺ ተው። ከማን ጋር ነው ያደርከው? እሱን ማታውቃ? አንተ እኮ ነው ጠጥተህ ብለሽ ነው እንደዚህ የምታደርጊኝ? አሁን ምን እንደምትሸት ግን ታውቃለህ? በጣም እየሸተትክ እኮ ነው። ወይን ወይኑ ነው የምትለው እኮ። ተነስ። እሺ ተነስ። ምን ልትሆን? እንተኛበት።
ተነስ። እሺ ገላን ታጥብ። ተነስ፣ ችግር የለውም በኋላ እናወራለን። ተነስ ሄኖክ። ትንሽ ልጠጣሽ። ምን ነው የምትጠጣው? ልጠጣ እኔ ፊት? ተነስ፣ በማርያም ተነስ። እንዳልሰብረው ጌታን እያናደድከኝ ነው በጣም። ተነስ፣ በስነ ስርዓት ተነስና አውራኝ። ምን እንዴት ትጠጣለህ? አልጠጣሁም። ትናንት ጤነኛ አልነበርክ እንዴ እያወራኝ? አልጠጣሁም። እና ካልጠጣሁ ይሄ ሁላ ማን ጨርሶት ነው? እሺ ይሄ እንጃ ምንድን ነው? እንጃ ማን የጠጣው? ሲጀምር ወደዛ ብል ቁጭ ልበልበት። ንገረኝ። እሺ ምን ሆነ ነው? ለምንድን ነው የጠጣው? አልጠጣሁም። መቼ ጠጣሁ? እንደሚያምህ ታውቃለህ። እና አልጠጣሁም። እንዴ እየሸተትክ አይደለ እንዴ? እስቲ ልቅመሰው። ምንድን ነው? ጌታን አትቅበጥ እንዴ! አንተ ምንድን ነው ችግርህ? ምንድን ነው? ጭራሽ እኔ ፊት ልጠጣ ነው? ትንሽ እንኳን አታከብረኝም? ኧረ በሰበስኩኝ እኮ ምንም አርግሽ። አይገባኝም። እንደውም ውሃው ጨርሼው ነው እንጂ እጨምር ነበር። ለምንድን ነው ተረጋግተህ የምታወራኝ ሄኖክ? ምን ጠጥተህ ነው? ኧረ አልጠጣሁም። እና ምንድን ነው? መቼ? እና እሺ ምንድን ነው ይሄ? ማናት? እሺ ንገረኝ። ከማን ጋር ያደረ ነው? የት? ማነው እንደዚህ ይጫወተብክ ያደረው? ሄኖክ በስነ ስርዓት መልስልኝ፣ አታናደኝ። ራሴን ያመመኝ እኮ ጠጥተህ ነው? ራስን ብቻ ነው የሚያምከው? መቼ ነው የመጣሽው? ደግሞ በጣም ነው የምትሸተው። መቼ ነው የመጣሽው? አላውቅም፣ አሁን ነው የመጣሁት። ሌላ ጥያቄ አትጠይቅ። እንኳን ደህና መጣሽ ሄኖክ። አትቀልድ። እየቀለድኩኝ አይደለም። እኔ መጠጥ ስትጠጣ እንደሚያምክ ታውቃለህ? መቼ መጣሽ? አሁን። ከየት? በጣም እያመመኝ ነው ሄኖክ፣ በጣም እያመመኝ ነው። ንገረኝ። ጠጥተሃል? አልጠጣም። አልጠጣም። እና ማን ነው እሺ የጠጣው? እኔ እንጃ። አላየሁም። በስነ ስርዓት እያወራሁ ነው። አላየሁም። ደግሞ ካንተ ጋር ሴት ነበረች? አልነበረችም። እና እሺ ምንድን ነው ይሄ? ሄኖክ አውራኝ። እያወራሁሽ እኮ ነው። እሺ ለምንድን ነው የጠጣው? ንገረኝ። ጆሮዬ ላይ ከተሽብኛ። ጤነኛ ነገር አንተ ልጅ፣ እስኪ ንገረኝ። በሆነ ነው ያለው? እሺ ማን ነኝ እኔ? ምንድን ነው ትቀልጂዋለሽ? አርሴማ ነሽ እና መች ቀለድኩኝ? እየጠየቅኩህ እኮ ነው። እና የምለስኩ። እሺ ተነስ ታውራኝ። ተነስቻለሁ እኮ። እንደዚህ ቁጭ በል። ቁጭ እንደኔ። ለምን? ማረፍ ፈልጋለሁ። አሁን አትረብሽኝ። እየረበሽሽ ነው ማለት ነው። አሪፍ ሙድ ላይ ነበርኩ። አሪፍ የሚያየው ነበር። ሄኖክ ተነስ በስነ ስርዓት። እኔ መጣሽው ሲጀመር ምን ማለት ነው? እመጣለሁ ብዬ ካልነበረ እንዴት ላንተ? እና ገና አልነጋም እኮ። ነግቷል እንዴ? ስንት ሰዓት ነው እንዴ ሆነ? ስንት ሰዓት ሆነ? 5 ሰዓት ሊሆን እኮ ነው የምሽት። አዎ ገና ነው፣ አልነጋም ያልኩሽ አይደለም ሄኖክ። ከመጀመሩ ነው እንደዚህ አይነት ሰው የሆንከው? ምንድን ነው የሆንኩት? በስነ ስርዓት ሳወራ በስነ ስርዓት መልስልኝ። ምንድን ነው የሆንኩት? እሺ ምንድን ነው ያደረኩት? አልጠጣሁም። አንድ ሴት አትመስለኝም ሲጀመር እንደዚህ ያደረገችው። አያስቅም፣ አትሳቅ። አንድ ሴት ምንድን ነው? የምን ሴት ነው እንዴ? ፊት ሁላ እኮ ተበላሽቷል። ምን ሆነ? ምንድን ነው የሆነው? እሺ ንገሪኝ። ምን ማለት ነው? ናንካ ይኸው እንዴ ሄኖክ። እንዴት ሊያው ይታይም እኮ እንደዚህ ይታይል እንዴ? እንደዚህ ይታይም እዚህ ጋር ምን ሳር? የምን ሳር እንጂ ምንድን ነው የምትይኝ? አልገባኝም። ንገረኝ። ጌታን አትቀልድ። አሁን ንገረኝ፣ ከማን ጋር ነው የነበርከው ሄኖክ? ዝናብ ነው የዘነበው እንዴ? ምንድን ነው ያውሏ? ምንድን ነው? እሺ የጠጣው ሌላ የጠጣው ነገር አለ? ኧረ አልጠጣሁም። እኔ አልጠጣሁትም እኮ። እና ማን ነው የጠጣው? ማነች? እሺ ምንድን ነው ልቅመሰው ስልሽ አትቀምሰውም ያልሽኝ? እንዴ ቤት አይደል እንዴ ያለው? ቤት የተካየ እንቺ ነበር አላየሁትም። ማን እንደገባ ማን እንደሳምህም አላየኸውም? ማንም አልሳመኝም። ማን ይሳመኝ? እየጠየቅኩ እኮ ነው። ያንተ ሰውነት ላይ እኮ ነው ያለው። ማን ይሳመኝ? ያንተ ሰውነት ላይ ነው ያለው እንጂ ራስሽ ስመሽን ትሆኛለሽ። በሊፕስቲክ እኮ ተጨማልቀሃል። አንቺ ነው ሳብሽኛ ማለት ነው። እኔ አሁን አይደል እንዴ መጣው? ሲጀምር የለኝም። ከየት አምጥቼ ነው እንደዛ ማድረገው? አንቺ ነው ሳብሽ እንጂ እኔ ተንቺ ነበር። መች ነው ሳምኩ? እኔ ደግሞ እና ማን ነው ሳበኝ? እኔ ምን አቅላለሁ? እየጠየቅኩ እኮ ነው። አንቺ ነው ሳብሽ። የት ጋር የተሳምኩት? አሳይኝ እስቲ።
እስቲ ፎቶ አሳይኝ። እሺ እና ፎቶ አሳይኝ። ትቀልዳለህ እንዴ? ከማን ጋር ነው ያደርከው እያልኩ እኮ ነው። ብቻዬን ያደርኩት አልኩሽ እኮ። ብቻህን ካደርክ ይሄ ምንድን ነው? አንቺ ሳምሽኝ። እሺ መልስልኝ ቢያንስ። ማን ነው የጠጣሽው? እኔ አልጠጣሁም። እኔ አሁን እኮ ነው የጠጣሁት። እኔ እንጃ ምን አለ። እና ከመጀመሩ ነው የምጠጣው ነኝ። አንቺ ነሽ የጠጣሽው። ተነስ ሄኖክ፣ አትቀልድ። እሺ አሳይኝ እስቲ። እንዴት ነው የተጨማለከው? በማርያም ወደ ዘበል የማን ነው ያው? ራስሽ ነው የሳምሽኝ። እንደዚህ ማንም ሰው አይስመኝም። እኔ እዚህ ቤት ማንም አልገባም። ሲጀመር እኔ አይደለም የሳምኩ። ሲቀጥል ደግሞ አሁን ነው የመጣሁት። ማርያም አልሳምኩም። ሲጀመር ሰውነት ሰው ሲነካ እንዴት አይሰማህም? አንቺ ራስሽ ነው የሳምሽኝ። እኔ አልሳምኩም። እና ማን ነው የሳመኝ? እኔ እንጃ። ታዲያ ምን አውቃለሁ እኔ? ሄኖክ ራሴን እያመመኝ ነው። ለምንድን ነው የሚያምሽ? በጣም ተናድጃለሁ። ለምን? አንደኛ ነገር ጠጥተሃል። ሁለተኛ ነገር ማነች የመጣችው እዚህ? አንቺ። እኔ አይደለሁም። ማን ነው የሳመህ? እሺ አንቺ ራስሽ። ወንድ ይስማል? ወንድም አልመጣም፣ ሴትም አልመጣችም እዚህ። እሺ ማን ነው የሳመህ? ይሄ ለምንድን ነው የምታዳርቀኝ? ያለው ንገረኝ ወይ መልስልኝ። እስቲ ፎቶውን ደግሜ ላይ ኤዲት እንዳይሆን። አሁን እኮ ኤአይ ስላለ ማንም አይታመንም። እስቲ ክፈቺውና ሊው ክፈቺው። ነው አንቺ ነው የመጣሽው? ስንት ሰዓት ነው የመጣሽው? እሺ ንገሪኝ እስቲ። 5 ሰዓት መጣሁ። ነግቷል? አዎ ማርያም ጌታን አልቀለድኩም። እሺ ተነስ ተነስ። እሺ ወይ ሻወር አድርግ። አላውቅም እያመመኝ ነው። ሊያስመልሰው ነው የሚሰይ ይሄን እኮ ነው የምለው። እሺ ተነስ። እሺ የት አላውቅም። ውሃ ላምጣልህ? ማን ይሳበኝ? መጀመሪያ ንገሪኝ። እኔ ምን አውቃለሁ? አሁን አይደል እንደ የመጣሁት። አንቺ ነሽ ሳምሽ። እኔ አንተ እየቀለድክ ነው እንዴ ከመጀመሩ? እሺ ይኸው እስኪ ከንፈሪ ለዚህ ነው ያለቀቀው። ታዲያ ማን ነው የሳመኝ? እኔ እናውቃለሁ። ንገረኝ አንተ። ማን ነው የሳመኝ? ራስሽ ነው የሳምሽ። እኔ አልሳምኩም። እስኪ ማርያም አልሳምኩም። ውሸትሽ ነው ማርያም። አንቺ ነሽ የሳምሽ። ተነስ፣ ችግር የለም። እሺ በሩ ክፍት ነበረ? አዎ። በቃ ጎረቤት መጣ ትሆናለች። የማን ጎረቤት? እኔ እንጃ። ማን ይገባው? ማን ይጠጣው? ሲጀመር ያላየሁትም ማን እንደጠጣው አልነግራታለሁ ሂጂ። ምን አውቃለሁ? አትቀልድ። ነግራታለሁ። ማን ነው? እኔ እንጃ አላውቅም። ወይ አንቺ ነሽ የሳምሽኝ? ማን ነው የጠጣው ሲጀመር? እኔ እናውቃለሁ። አንተ ንገረኝ። ማን ነው የሳመህ? ማን ነው የጠጣው ካንተ ጋር? እኔ እንጃ። እጠይቃታለሁ ሂጂ። ሄኖክ ማንን ነው የምትጠይቂያት? ጎረቤት አለች አላልከኝም? ሄኖክ ሂጂ እጠይቃታለሁ። ማንን ነው የምትጠይቂያት? ጌታን አልቀለድኩም። እጠይቃታለሁ። አሁን ጎረቤት አላልከኝም? አንቺ ነሽ የሳምሽኝ አልኩሽ። እኔ አልሳምኩም። ታዲያ ማን ነው? ከኔ በፊት ማን ነው የመጣው እዚህ? በሩ ክፍት ከነበረ ጎረቤት ገብታ ትሆናለች እኮ። እሱን ነው የምፈልገው። እኔም ጎረቤት ነው የመጣችው አይደል? እኔ እንጃ አላየሁም። የት ያለው ንገረኝ። ተኝቼ ነበር። እጠይቃታለሁ ወይ ንገረኝ። ተኝቼ ነበር አላየሁም። ወዴት ነው የምትሄጂው? እጠይቃታለሁ ወይ ወደዛ እግዚአብሔር እንደዚህ አድርጌ ማለት ነው። እንደዚህ ያደረኩትና እዛ እንደዚህ ያደረኩት ማርያምን ተረጋጊ። አትረጋጊም እንዴ? እንደዚህ አይነት ቀልድ አልወድም ታውቃለህ እንዴ? ኦፍ ወይ አንተ ምን አይነት ቀልድ ነው የምትቀልደው? ግን እንደማይምክ ታውቃለህ? አልጠጣሁም። እሺ ለምን ትራፍ ነው? ገና አሁን ነው የነቃው እኮ ጠጥቼ ነው እንዲሰጭሽ ብዬ
የምግብ ችግር አለበት ጌታ እርቦኛል እባክሽ አጨቅጭቅኝ እዛው መታወታ ብላ ጎረቤትክ ፈልግ ነው እንደዚህ ነኝ ፕራንክ ማድረገው ባይዘው ማርያምን ይመችኛል ለምንድን ነው መታት ስራልክ ማ እሷ ማናት ማን ነው ምስቃው አስቅ ጣው እየከበረ ነበር ግን ቃልሳቅ በቃልስቅ እየፈለኩ ነበር መሀል ላይ እግዚአብሔርን እኮ የመጠጡ መስሎኝ ነው አንዴ ስቃላ አንዴ ታኮርፋለ አንዴ በቪዲዮ እየተሸርተኝ ነብላሽታ እሰ ይበልክ ማጥብልክ መስሏል ሻውን ቢያንስ ሌላ ቲሸርት አምጪ ልቀይር ያተዝጊ ወይኔ በስማ ማን ይሳበኝ ግን ሄኖክ እሺ በቃ እስኪ ነቅታል ኧረ በእናትሽ አልጠጣሁም ምን እሺ ነው እና እንደምንም ጠይቀኝ በቃ መጥቻለሁ ምናምን ስትይኝ እኮ ነው እኔ ጠዋት በጣለና ስትይኝ ማርያምን ለምን ቪዲዮ አልሰራም ትንሽ ያላዝጋት ምናምን ብዬ እንዴት አየሽው ተመችሽ ፕራንኩ እንጠጣ አሁን ወጣኒ አስቀምጠው እዚህ ጋር ከብለሽ ተላይሽው እሺ እዚህ ጋር ማን ነው የሳመው ራሴ ነው ማርያምን ራሴ ነኝ እንደዚህ ያልኩ ያበላሽሁት ልጠረጥሪኝ ነው ምን ነው እንዴት አልጠረጥርም ኧረ በእናትሽ አሁን ቲሸርቱን አምጪውና ከዛ ቁርስ ምናምን ስሪ ቁርስ አልበላሁም እስካሁን አጨቅኝ